ወሰለም። ይህ ልጅ ማነው ሲባሉ አባቱ ሞቷል እና ማን ነው ያለው? አያቱ ነው ያለው። አያትማ ምን ያደርጋል? አያት ለልጁ እንደ አባት አይሆንም እና ብዙ ድጋፍ ድጎማ አያደርግልንም በሚል ለሁሉም ትቶ ይሄዱ የነበረው። እሷ ግን አይ ትችማ ይሁን እሱኑ ወስዳለሁ ብላ ሐሊማ ጠንከር ብላ በድጋር ጋር እቅፍ ስታደርጋቸው ልዩ ስሜት ተሰማት። ጡት ስትሰጣቸው ማታ ጡቷ ደርቆ ልጅ አላት። ልጇ እያለቀሰ ነበር ያደረች። አሁን እሳቸው ጡቷን ያዝ ሲያደርጉት ወዲያው ወተት በወተት ሆነ። ተክቢር ተክቢር ይህማ ለየት አይለዋለች። ገና ቃው ደቦታ ለማን መትናገር ቶሎ ብላ ይዛ ሄደች። ሰው እንዳውስድ ባትፈታ ሲመጡ ደካማ የነበረችው አህያ አሁን ግን ሲመለሱ ጉልበት አገኝታ በርትታ የቀደሟትን ቀድማ መግባት ጀመረች። አገራቸው እንደገቡ ደረቅ ዝናብ ድርቅ ነበርና ወዲያው ዝናብ ይዘንባል። ይሄ ምስጢር የምታውቀው ሐሊማ ነች። በዚህ መልኩ 2 ዓመት አቆየች። የተለመደ 2 ዓመት በገጠር የሚቆዩት ከ2 ዓመት በኋላ መመለስ አለባቸው። መልሳ አመጣች። ለእናቱ አስረከበች። ግን አንድ ሐሳብ አቀረበች። ልጅሽ በጣም ወልጄዋለሁ፣ ከሱ መለየት ይከብደኛል፣ እባክሽ ፍቀጂልኝ፣ ተጨማሪ 2 ዓመት እኔ ጋር ይኑር አለች። ከወደድሽ እሺ ብላ ፈቀደች። እናት ይዛ ሄደች። አሁን 4 ዓመት ከሐሊማ ጋር ይቆያል። ብዙ ታሪኮች አሉ መሀል ላይ ሰዓት በመቆጠር እያለፍኩ 4 ዓመት ሲሞላቸው ነቢዩ ሰለላሁ ዐለይሂ ወሰለም እንዲሁ ከብት